ዛሬ ማሳያችሁ በጣም ጠቃሚና አስፈላጊ የሆነ ለሁላችንም የሚጠቅም አንድ ወሳኝ ትምህርት ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተላችሁ ውጤታማ ትሆኑበታላችሁ ብዬ ተስፋ አደርጋለሁ። ዛሬ ይዤላችሁ የመጣሁት በኢንተርኔታችን ወይም በዋይፋይ የምንከታተለው ዩቲዩብ፣ ፌስቡክ፣ ኢንስታግራም፣ ቲክቶክ የመሳሰሉ ድረ ገጽ ላይ ሰርች እያደረግን ስንፈረጅ ወይንም ቲክቶክ ላይም ሆነ ማንኛውም ዩቲዩብ ላይ ስክሮል እያደረግን ስንፈረጃቸው የነበረ ወይንም ስንዝናናበት የነበረ ማንኛውም የሶሻል ሚዲያ ላይ ሰብስቦ ጎግል የት ጋር እንደሚያስቀምጥላችሁ እነግራችኋለሁ ማለት ነው። በጥሞና ተከታተሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሀገሬ ልጆች ሰላማችሁ በያለበት ብዝት ይበል። ይህንን አስደማሚ ትምህርት እስከ መጨረሻው ተከታተሉ ማለት ነው። በነገራችን ላይ ያወቁትን ማካፈል መልካምነት ነው በሚለው ነው። እንዲሁም ደግሞ ያወቅነውን ስናካፍል እውቀት እናገኛለን ማለት ነው። ወደ ስራችን እንሄድ ማለት ነው። ቀጥታ ወደ ምናችን እንገባለን ማለት ነው። ወደ ጎግል ክሮማችን። ይህ ነገር ግን እንደ ቀላል እንዳታዩት ቤተሰብ፣ ይህን ነገር እንደ ቀላል እንድታዩት አልፈልግም። ምክንያቱም ሚዲያ ላይ ብዙ ነገሮችን እናያለን፣ በጣም ብዙ ነገሮችን እንከታተላለን። ከዛ ውስጥ ግን በዋይፋይ በተለይ ሰው ቤት የምንሰራ ሰዎች ዋይፋይ ከሰዎቻችን ነው የሚታሰርልን፣ በዛ እንከታተላለን ማለት ነው። ስለዚህ ያ የተከታተልንበትን ነገር የት ጋር ነው የምናገኘው? ክሮም ላይ እንገባለን። ጎግል ክሮም ላይ እንገባና ጎግል ክሮም ላይ ክሊክ እናደርጋለን። ክሊክ በምናደርግበት ሰዓት እዚህ ሰርች ባሯ ላይ እንሄድና ዛሬ ደግሞ ሳውዲ ኳስ አለ። ሰርች ባር ላይ ምን ብለን እንጽፋለን? ከታች እኔ ስለሞከርኩት ያው መጥቶልኛል። ለማንኛውም ማይ አክቲቪቲ ዳት ጎግል ዶት ኮም ብለን እንጽፋለን። ማይ አክቲቪቲ ጎግል ዶት ኮም ብለን እንጽፋለን። ከዚህ ውስጥ በጣም ብዙ እንትኖች ይመጣልናል፣ በጣም ብዙ ምርጫዎች ይመጣልናል። ግን እኛ የምንፈልገው ለአሁኑ እዚህ ጋር ዙም አድርጌ ላሳያችሁ። እዚህ ጋር ይታያል። ይሄ ዙም ማድርገው ከታያችሁ ክሊክ ላድርግላችሁ መሰለኝ። ማይ አክቲቪቲ እዚህ ጋር ያላችሁ ይችን ማይ አክቲቪቲ የምትለዋን አንዴ ክሊክ ታደርጋላችሁ። ሶሪ እንግዲህ ስልክ እየስታክ እያደረገብኝ ነው፣ ምንም ማድረግ አይቻልም። ማይ አክቲቪቲ የሚለውን አንዴ ስንነካ ምን እንደሚመጣልን ተረዱ ማለት ነው። ማይ ጎግል አክቲቪቲ ይላል። ማይ ጎግል አክቲቪቲ እና እዚህ ጋር አሁን በጣም ብዙ ነገሮችን እናገኛለን። ጎግል ላይ ሰርች ያደረግናቸው፣ እንዲሁም ደግሞ ዩቲዩብ ላይ የተፈረጅናቸው፣ ፌስቡክ የተለያዩ ነው። በብዛት አሁን ዩቲዩብ ላይ ቆይታ ስለማድረግ ነው የመጣልኝ። ፌስቡክ ላይ ደግሞ ወደ ታች እንትን ልበላችሁ። ፌስቡክ አያችሁ፣ ቲክቶክ ላይ፣ ፌስቡክ ላይ እንዲሁም ደግሞ ሳምሰንግ ጋላሪ ላይ በጣም የተለያዩ ሚዲያዎች ላይ ሰርች እያደረግን የምንጠቀማቸውን ነገሮች በጣም እናገኛለን ማለት ነው። እንዴት አድርገን እንደምናጠፋ ነው ማሳያችሁ። እንዲሁም ደግሞ ቪአይፒ የምንጠቀም ሰዎች እያንዳንዱ አሁን ሜሴንጀር ላይ፣ ጎግል ጂሜኒ ላይ ቶክ ያደረግንበት አለ። ቀጥታ ለማንኛውም ቀጥታ የምንሄደው የት ጋር መሰላችሁ? ድሌት የምትላለች እዚህ ጋር ድሌት የምትለዋን አንዴ እንነካታለን። ድሌት የምትለዋን ስነካ ድሌት አክቲቪቲ ይለናል። ላስት ሃወር፣ ላስት ዴይ፣ ኦልዌይስ፣ ከስተም ሬንጅ ይለናል ማለት ነው። እዚህ ጋር አሁን ኦልዌይስ የሚለውን እንነካዋለን። ኦልዌይስ የሚለውን እንነካለን። እዚህ ጋር አሁን ብዙ አዶችን ክሮም ላይ፣ ጎግል ፕሌይ ላይ፣ ጎግል ሌንስ፣ ጎግል ስቶሪ እያለ ብዙ አማራጮችን አመጣልን ማለት ነው። እነዚህ አሁን ፕሮዳክቶቹ ናቸው። ዩቲዩብ ላይ ሾፒንግ
እያላመጣልን ኔክስት እንለዋለን። ራሱ አርሞልናል። ኔክስት እንለዋለን። ኮንፎርም ዛት ዩ ዊልድ ላይክ ቱ ዲሌት ዘ ፎሎዊንግ አክቲቪቲ ይለናል ማለት ነው። ዲሌት ነው ኦል ኦፍ ሴሌክቲንግ አክቲቪቲ ዊል ቢ ፐርመንታሊ ዲሌት ፎር ኤግዛምፕል ይለናል ማለት ነው። ቪዚት ዌልካም ቱ ማይ አክቲቪቲ አይዋ ሰርች የምናደርጋቸውን ነገሮች ሶሪ የመለሰብኝ ስክሪን ስለነካው ነው እናንተ ላሳይ ብዬ ማለት ነው። መጀመሪያ እንደገባሁት ያው ትገባላችሁ ማለት ነው። ቀጥታ የቱን እንነካለን ማለት ነው። እዚህ ጋር ዲሌት የምትለው አንዴ እንነካለን። ዲሌት deletion complete this that the activity that you selected to being permanently deleted from your account and longer paid to you ይለና ማለት ነው። ከዛ ጎኢት እንለዋለን። አሁን ጨርሰናል። እዚህ ጋር አሁን እያንዳንዱ የተፈረጅነው ነገር አይኖርም ማለት ነው። እንደገና ደግሞ ቀጥታ እንዳይኖር የምናደርግበትን በሁለተኛ ስቴፕ ላይ አሳያችኋለሁ ማለት ነው። በዚህ መልኩ መስራት ትችላላችሁ። በጣም ቀላል ነው። ተጠቀሙበት ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቴንክ ዩ ቬሪ ማች